ሰላም፣ አሁን በድጋሚ ተገናኝተናል። ኤጀንት ለመሆን ምን ማድረግ አለብኝ ወይ ደግሞ እንዴት ነው ኤጀንት መሆን የምችለው? እንዴት ነው ኤጀንት አፕላይ ማድረገው የሚለውን እናያለን። ኤጀንት አፕላይ ለማድረግ መጀመሪያ ኤጀንታችሁን ማስፈቀድና መጠየቅ አለባችሁ። እሺ አፕላይ አድርጉልኝ ሲላችሁ የሚለውን ነክታችሁ ፕሮፋይላችሁ ላይ ትገባላችሁ። ከዛ ኤጀንሲ የሚለው ውስጥ ትገባላችሁ። ኤጀንሲ የሚለው ውስጥ ከገባችሁ በኋላ ያው እንደምታዩት ከላይ የኤጀንታችሁ ስም አለ፣ ከስር ክሬት አን ኤጀንሲ ይላል። ክሬት አን ኤጀንሲ የሚለውን ትነካላችሁ። ከዛ የመጀመሪያው ቦታ ላይ ስማችሁን ታስገባላችሁ። ሁለተኛ ላይ ደግሞ ካንትሪያችሁን ያላችሁበትን ሀገር ኢትዮጵያ ከሆነ ኢትዮጵያን ታስገባላችሁ። ሶስተኛ ዋትስአፕ የሚለው ላይ ደግሞ ስልክ ቁጥራችሁን ታስገቡና ኮንፊርም ስትሉት ዚስ ኤጀንሲ ዩዘር ኔም ኢዝ ኦልሬዲ ዩዝድ የሚላችሁ ከሆነ ይሄ ዩዘር ኔሙ ተይዟል ማለት ነው። ከላይ ያለው ስማችሁ ላይ ቁጥር ነገር ጨምራችሁ ድጋሚ ኮንፊርም ስትሉት የኤጀንሲ አፕሊኬሽን ይልክላችኋል ለኤጀንታችሁ ማለት ነው። ከዛ እንደዚህ አፕሊኬሽን ኢን ሪቪው ይላል። እንደዚህ ሲላችሁ ኤጀንታችሁን ሄዳችሁ አፕላይ አድርጌያለሁና ኤጀንት አድርገኝ ብላችሁ መጠየቅ አለባችሁ። እሱ አግሪ ሲል ነው ኤጀንት የምትሆኑት ማለት ነው። እሺ አሁን ደግሞ የምናየው ምንድነው ኤጀንት ከሆንን በኋላ እንዴት ነው ኤጀንሲ ውስጥ ገብተን ሰው የምንጋብዘው ወይ ደግሞ አዳዲስ ሆስቶች በእኛ ስር የምናስገባው የሚለውን ኤጀንታችን አግሪ ካደረገን በኋላ ኤጀንሲ የሚለው ነገር ይለወጣል። እዛ ውስጥ ገብተን ምን ማድረግ እንዳለብን እናያለን። አሁን በሌላ ስልክ አግሪ እንለዋለን ሄደን ማለት ነው። ኤጀንት በሆንኩበት ስልክ አግሪ እለዋለሁ። ለምሳሌ አግሪ ስትባሉ ኤጀንሲ ውስጥ ስትገቡ የሚመጣላችሁ ምንድነው እንደዚህ አይነት ገጽ ነው የሚመጣላችሁ። ኢንቫይት ሆስት የሚላለ፣ ኢንቫይት ኤጀንሲ የሚላለ፣ ማይ ቱ ዴይ ኢንካም በቃ የቀን ገቢያችሁ ትራንዛክሽናችሁ ስቲል ኒዳችሁ የሆስቶቻችሁ ኢንካም ምናምን እዚህ ውስጥ ነው የምታዩት ማለት ነው መቆጣጠር የምትችሉት። አሁን ግን እኛ ምንድነው የምናየው እንዴት ነው ሰው የምንጋብዘው? ኢንቫይት ሆስት የሚለው ውስጥ እንገባለን። ኢንፑት ዩዘር አይዲ የሚለው ጋር መጋበዝ የምንፈልገው ሰው አፑን አውርዶ ከሆነ አይዲውን እናመጣና ኢንፑት ዩዘር አይዲ የሚለው ጋር አይዲውን እናስገባለን ማለት ነው። አይዲውን ስናስገባና ቼክ ስንለው የሰውየው አካውንት ይመጣልናል። ቼክ ስንለው ከዛ ኢንቫይት እንለዋለን። እሱ አግሪ ካለ እኛ ኤጀንት ሆንን ማለት ነው። ሁለተኛው ደግሞ ኢንቫይት ሊንክ የሚላለ ይሄ ኢንቫይት ሊንክ የሚለውን ኮፒ አድርገን ሌላ ሰው ጋር ሄደን አፑን ያላወረደ ሰው ጋር ሄደን ኢንቫይት ሊንኩን ስንልክለት ሊንኩን ነክቶ አፑን ዳውንሎድ ሲያደርግ ምን ሆነ ማለት ነው? በእኛ ስር ሆስት ሆነ ማለት ነው። ልክኛ በመጣንበት ወይ እሱ ከመጣ የኛ ሆስት ሆነ ማለት ነው። ስለዚህ ኤጀንት ከሆንን በኋላ ሰዎችን በእንደዚህ አይነት ወይ ነው የኛ ሆስት የምናደርጋቸው።